እኛ እስር ቤት ከመግባታችን በፊት በዝርዝር እጃችን ላይ ለማን ነው ፌር ነው ወይ እንደዚህ የተደረገው ነገር ደሴም ደግሞ አረ ሰው እየጠየቀን ነው እንደዚህ ገንዘብ ተመላሽ በሉ ይገረም እኔ ጋር ይደውላል ሰሪ እንደዚህ በእናት ሰው ደውሎልን ሲል ተቋሙ ደግሞ ይሄው ሊስቲው ገንዘብ በስነ ስርዓት በደብዳቤ ጠይቁናል ይሄው ባለው ዝርዝር እንኳን 125 ሰው ገንዘቡ ሪፈንድ ተደርጎለታል ምንድነው በቃ እንደው አም ሶሪ ለቃሉ የመቀበጫ ቁስል ሆናችሁብን በቃ አንገበገባችሁ ስፔሻሊ እኔን ደግሞ እንደዚህ ነክሶ ይዞኝ በቃ ምክንያቱም ከመስመር ወጥቼ ነበር የምናደርገው የነበረ ያ ሁሉ ተደርገህ ምንድነው እንደ ጥፋተኛና እንደንተን ተቆጥረህ መጠርጠርህ ምንም ችግር የለውም ያው ጊዜ ያጠራዋል ግን ጥያቄ ምልክት ውስጥ የሆኑ ሰዎች እንደው ምን ጦስ ውስጥ ነው የገባው ብሎ የሚያይህ አካል የሚገነዘብህ አካል አንዳንድ ኮታ አለ መነሻቸው የዛሬ 7 ወር ነው 8 ወር አንድ ላይ ሆነው ሲዶልቱ እኮ ቀደም ስታይ እንደው ሌላው ቢጠፋ ተጠያቂነት እንኳን ብናጥ እንትንነታቸው ይሄ ተጠያቂነታቸው ላይ ዕውቅናቸው ላይ እንትን ብንፈጥር የሆነ ጉጅንብር ብንፈጥር ይሄ ነበር ታርጌታቸው እሺ በጣም አንተን ወደ ተመለከተ ጥያቄ ነው የጉድዊል አምባሳደር የሆንከው ፊንቴክ ለተባለ ለትርፍ የተቋቋመ ድርጅት ነው አንተ የበጎ ስራ ነው የበጎ ስራ ምትሰራ ሰው ደግሞ ምትፈልገው በጎ ልብ ያላቸው ሰዎች ሁሉ ነው ሲያልፍ ድርጅቶቹ ለአንድ የንግድ ድርጅት ማስታወቂያን በለው የበጎ ፍቃድ ሆነ እንደዚህ መስራትህ ከቆምክበት ዓላማ ጋር አይላተምም ጥሩ ነገር አነሳ ለምሳሌ አንድ ግለሰብ መጥቶ እንደ ማንኛውም ለምሳሌ እዚህ አብረው ያሉ ጓደኞቼ ለብዙ እርዳታ ድርጅቶች ጉድዊል አምባሳደር ናቸው ለመቄዶንያ ይችላል ለወደቁትን አንሱ ለገርጌ ሲሆን ለምናምን አንተም ለሌላ ተቋም ትሆናለህ ይሄ በአዲስ ትሬንድ መጣና አሁን እንደውም ጥሩ ሐሳብ የመጣ ወይም የቀደመ የነጋዴ አይምሮ አለቀቀህም ማለት አይደለም በሱ ቋንቋ እንደሱ በሆነማ እዚህ ቦታ አታገኘኝም ነበር ንግዱ ላይ ሄጄ እንዴት ሀብታም እንደሆን ጉራጌ ነኝ እኮ አውቀዋለሁ እንዴት መነገድ እንዴት ማትረፍ እንዳለብኝ እንደዚህ መብላት እየቻልኩኝ እንደዚህ በሚያስፈልጋ መንገድ ጋር ሂድ ነው እኮ መተለኛለሁ ምን እንደዚህ አጠማዞ እንደዚህ አስቆልፎ አስከሄደኝ አሁን በመተለኝ ቋንቋ እንዴ ሄደ ግልጽ ነው እኮ አሁን ይሄንን ያክል ቪዥን ተሸክመ ይሁሉ የከሌ ብለህ ማለት በትልቅ አይን የምታይበት ያመቱ በጎ ሰው ተብለህ ተሸልመህ በዚህ አይነት ነገር ውስጥ ሆነ የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታለኝ እኔ እዛ ውስጥ ገባለሁ ለዛውም ሄደህ እንደበፊቱ እዚህ ጋር የተቀደደ ጅንስ ወይ ቁምጣ አርገህ ከተማው ላይ ልዞርና ተሽከረከር ማችልበት ከቦታ ቦታ ለድርጅቱ ጉዳይ ለምትሄድበት ምን አሰቀለኝ ምን በሌብነት ውስጥ አስተራኝ እንዴ ይሄ ነው እኮ አንድ እውነታ ምንድነው እንዴ እንደዚህ ፊት ለፊት ልታመዛዝነው የምችለው እውነት ይያለ ምንድነው እዚህ ጦስ ውስጥ ልገባ የምችለው በቃ ይሄ ግልጽ ነው ከዛ ባለፈ መንግስት አይደለም ገለልተኛ ወገን እስቲ እንደው መንግስት እንደው መድቦልን ምንድነው አንድ ገንዘብ ትራንዛክሽን ወደኛ ጋር አለው ምን ተጠየቀበት ነገር አለው ያንንም አጣርቶ ነው አይደለም ይሄ ገንዘብ አሸሹ አብረው ነበሩ የጋራ ነበረ እንደዚህ ተብለህ የተነሳበት ነገር ስታነሳ አለ ወይ ይሄንን እኮ ብታይ እኮ መታጠራው ነው መኪና ነው አው ተሰጥቶናል ለየግላችን ወደ ሰርሽ ጋር በተሄድ እኮ ለምሳሌ በቼክ ተፈርሙ ምናምን አይ ካሊድ እኔ መኪናው ለሌሎቹ ከተሰጠ ካለቀ በኋላ ወስዳለሁ ብሎ ተማምኖ እኮ ቁጭ ብሎ በቃ ምክንያቱም የሄደ ነው ድርጅቱ ይናገራል እሷን ይመልሳታል ቼክ ሳይመነዝር ቁጭ ብሎ እኮ አልፈዋል ሁሉም ሰው ብትሄድ ሰሊያሁን በተነሳበት ላይ ስትሄድ 1,500,000 ብር ናት ዲፈረንሷ እሷ እንትን ታደርገዋለች እሷ ታጓጓቸዋለች ምክንያቱም ባይናገሩትም መናገር ስለሚገባና ስለምትናገር ከዛ ውጪ ቀደም ማለፍ ስለማልችል ነው ይገን ስትጠይቀው ነበርና እንትን ምንድነው አስካሉካል የተባለ ድርጅት ጋር እንደዚህ ምናምን ብለው ወደ ኋላ ተመለሰ ሄድ አዎ እሱ ጋር ስትሄድ እኮ ሰውየው እኮ ባለቤት ነው እኛ ምናገው ንግድ ፍቃዱ ላይ ያለው ስራ አስኪያጅ ነው የምታውቀው አይደል የምታየው እንዴ መተዳደሪያ ደንቡ ውስጥ ያለ ፋይል ቢሮ ውስጥ የሼር ሆልደሩን አንተ ባንክ ዳሽን ባንክ ምናምን ብለህ እነንትና የመሰረቱት ብለህ መስራቾቹና እንደገና ደግሞ ባለአክሲዮኖቹ ብለህ እንዴት ብለህ ነው የምታውቀው ባንክ ሄደ ይሄም እኮ ፒኤልሲ ተቋም ነው ፒኤልሲው ሲመሰረት መተዳደሪያ ከስንት ጊዜ በኋላ እኮ ነው እዛው ድርጅቱ ሰራተኛ ውስጥ የነበሩና ስራ አስኪያጅ የነበሩ ሰዎች በጥፋት ከስራ አስኪያጅነታቸው ከዛ ድርጅት ሲወጡ ያንን ዶክመንት ምክንያቱም መተዳደሪያ ደንባቸው ኮፒው እጁ ላይ ያለ ስንወጣ እከሌ የሚባል ግለሰብ እንዴ ያ ግለሰብ እኮ ፊት ለፊት ባታየው አንድም ፊንቴክ በነበረበት የፕሮግራሞች ላይ ፊት ለፊት አይታው ከሌለው ባለቤት ነው እንደማንኛውም ሰራተኛ እዛ ጋር ልታየው ትችላለህ ከዛ ደግሞ
ቅድም የዓለም ዋንጫን ስታነሳ 2010 ሳውዝ አፍሪካ የተነበረ ጊዜ ነው አይደል? ዛሬ ላይ 2026 ነን። የዛሬ 16 ዓመት እኔ ቤተሰቡም ልጁም ፊቱን ካወቁት ተመስገን ነው። እንኳን እኛ ልናውቀው ቀርቶ እንዴ የሆነ ነገር አንዳንዴ ለህሊናችንም እንሂድ እኮ እንዴት አታውቁትም? በምን እኔ ከሌ ነኝ ብሎ ሌባ ነኝ ብሎ ስሙ ተጽፎበት እንትን ተደርጎ ወይ ደግሞ ከኋላ ቢጠው ከሄደ ከዓመታት በኋላ እኮ ነው ሁሉም ሰው ገና አሁን ሲጎለጎል እንትናም እኮ እንዲህ ያለበት ብሎ አሁን ፀጉር በሚሰነጠቅበት ሰዓት ላይ ይሄ ሰውዬ ታወቀ። ኦኬ ሶ ያ ደግሞ ህግ በራሱ ሂደት አድርጎ የፈታው የሄደው ቢዝነስ አቋቋሙ እየሰራ ያለ ድርጅት ከሆነ እኔ ኋላ ታሪኩ ምን አገባኝ እንደ እንትንም ስትመጣ